ሰበር መረጃ የ10 ሰዎችን ትኬት ሰጥቷቸው ጥሏቸው የሄደው ይህ ባስ እንግዲህ አሁን መረጃው የተሰማ ይገኛል። ጥር 7 2018 ዓ.ም አዲስ አበባ መረጃውን ላድርሳችሁ። ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ። ይሄንን ቤት እንግዲህ በዛሬው ዕለት ስምሪት መስመር ከሜክሲኮ ወደ አየር ጤና የሚሄድ ከአየር ጤና ወደ ሜክሲኮ የሚሄድ አንድ ባስ ቁጥር ታርጋ ቁጥር 65554 ሹፌር በመልክ ጸይም መካከለኛ ቀስ ሲል የሚያወራ አይነት ምልክት ያለው ሰው እንግዲህ የ10 ሰዎች ትኬት ቆርጦ እንግዲህ ጥሏቸው ሄደዋል። ለምን ጥለ ሄድክ ሲባል እንግዲህ ትኬት አይመለስም ህግ አይደለም ብሏል። እንግዲህ የሰው ብር ይዞ መሄድስ ልክ ነው ብላችሁ ታስባላችሁ? እናም ደግሞ ድንገት የገባ አንድን ሰው ለማስተላለፍ በማይመች ሁኔታ ትኬት ሊያቀብለው አልቻለም። እንዲህ ብሎ ሲታገል ነበር። እንግዲህ መረጃው እንደወጣው ማለት ነው እጁን የማውጣት እንኳን አልቻለም። በጣም ስለተጣበበ ማለት ነው። ሲታገል ሰው ሁሉ እያየው ነበረ። እረፍ በኋላ ትሰጣለህ በቃ ያዞ ሰው ይቀንስ በሚል መረጃ የሰጡት እንግዲህ ያም ሰው ግዴታ መቀጣት አለበት ተብሎ 100 እና 200 ብር እየተቀጡ ይገኛሉ። ይሄ ነገር አግባብ ነው ወይ? የሰው ገንዘብ ስሙ ልክ ነው ወይ? ሊያስተላልፍ የነበረን ሰው መረጃ ከሰጠ ተው ከተባለው እሱ አይተውም ወይ? ህግን ማስጠበቅ ወይስ የሰዎችን ክብር መጠበቅ? ይሄ ልክ ነው ልክ አይደለም? እስኪ ሀሳብ ስጡበት።